እንትና ይው ዛሬ መታየት የቆመው ሙሽራ ኒካ ስለሆነ ባረከላሁ በሉበት ባረከላሁ ለኩም ኸሚስም ስመጣ ኒካ ነው እና የዛን ጊዜ የሚታየ አሁን ልክ አሁን እንደሚታየው አይነት ስሜት ሲሆን በቃ ኢማንን ትሞላለህ ካገባ ሌል ተሰግዳለህ ንስፉል ኢማን ነው ሐዲሱ የሚያለው አይደል ትጓጓለህ በቃ ምክንያቱም በቃ ሌል መስገድ ብርቅ ነው ኢማም መሙላት በጣም ትጓጓለህ የእውነት ስለመሙላትና ይሄ ነገር እንዴት ነው ብዬ በቃ መፈንዳት አለበት ብዬ የሁለት ትጓጓለህ እንግዲህ ሱቋ ምን አለው ሐምዛ በርግጥ ብዙ ነው ደሞዝ የሚከፈለኝ 210 ብር ነው እዲ በጣም ደህና ነው ዶሮ ስንት ነበር ማለት ነው ኡስታዝ ዶሮ ባክ ኒካ ስናስር አልናስታውሰው አንበላም ነበር ያዛ የሃይስኩል እኮ ምንም ኃላፊነት ነገር ውስጥ ስላልገባ አሁን 210 አመት መድባት የቤት ክራይ አስቤዛ ብለ ነው የምትመድባት እዛች ላይ 2 አመት ሰራን ወዲያው ግን ያው ኒካው የሚፈልገው የግል ስራም ስላለ ቢለን ደግሞ ወደ መርካቶ ገብተን ደግሞ መደብ ጀመርኩኝ ሸራጫማ ኮንጎ ጃንጥላ ምናምን ብለን ደግሞ እንትናለን በረካው ያደረበት መጣ እና 210 ብሩ ለኒካ ማሰር የዛን ጊዜ እንትኑ ሴቶቹም ደግሞ ወደ እውነታው ስንሄድ ድንገት አንዳንዱም 210 ብር አለኝ ብሎ ሌላ ጉድ ውስጥ እንዳይገባ በዚህ አጋጣሚ ምን ነገረው ሴቶቹም ምን አለ የሚል ነገር የለም አላህ በሚያውቀው እነሱ ጋር በቃ ይሄ በጨለማ ተነስቶ ላይ ተሰግዳለህ ኢማን ካሚል ነው የሚል በጣም አለ የእውነት እንትኑ አለ በነገራችን ላይ በጣም ያጅባችሁ በእኛ አካባቢ ያገቡ ወንድሞች እህቶች ምናምን አብዛኞቹ የልጅ ድሮ አሉ እንጂ ወላ ጠላቅ እንኳን የለም በሚገርም ሁኔታ በቃ የሆነ በረካ ያለው አንደኛ አይነና ስም አልነበረውም የዛን ጊዜ ስታገባ ዳቦ ቆሎና ሙዝ ነው መስጊድ የምታዘጋጀው ሌላ ዝግጅት የለም አይናከል ለሰርጉ ይውጣ ምናምን የለም በቃ መስጊድ ነው ዳቦ ቆሎና ሙዝ በጣም ደግሞ ትንሽ ያብታም ልጅ ኮንክ ተምር ይዘት መጣለ ኢማሙ ነው ዱዓ የሚያረጋግልህ በቁርአን ነው የሚከፈተው ዱዓ አለው ያንዳንዱ በሉስቲ ሁላችሁም ባረከላሁ ለኩም ሁላችሁም በሉ በቃ ሁሉም መጥቶ ሲያክፍ ዱዓ የሚያረጋግልህ ያ ራሱ በረካ ነው አሁን እኮ ኒካችን እንዳይቆይ ያደረገው አይን ተበልቷል በመኪናው አይን ተበልቷል በድግሱ አይን ተበልቷል እታችን ሙሽራውና ስትመጣ ደረቷ ተከፍቷል ሰውነቷ ሁሉም ሰው ያያያት ነው 53 አይነት ምግብ ታዘጋጅና ተቃጥሎ የሚወጣል አላህ ያቃጥላቸው ብሎ ተራግሞ ይወጣል አብልተከው አይን ተበልቷል የዛን ጊዜ አይን የለው አሁንም ትዳሩ እንዲቆይለት የሚፈልግ ሰው አይን ውስጥ የሚገባ ነገር ማዘጋጀት